አማራ ህዝብ ድርጅት ፕሬዝዳንት የፕሮፌሰር አስራት ወልደየስ የቀብር ስነ ስርዓት ወዳጅ ዘመዶቻቸው የማህድ አባላትና ደጋፊዎች እንዲሁም አምባሳደሮችና ዲፕሎማቶች በተገኙበት ተፈጽሟል። ለዝርዝር ዘገባው እስክንድር ፍሬው። ለአመታት ለበሽታ አለቃው ነበሩ የሚታዘዛቸው። በሙያቸው በርካቶችን ሲያስጥሉት አንቱ ተሰኝተውበታል። አሁን ግን ሊታዘዙለት ተረኛ ሆኑ። እናም እስከ ወዲያኛው አሸለቡ። እውቁ የሕክምና ባለሙያ ፕሮፌሰር አስራት ወልደየስ ዛሬ በቀብራቸው ስነ ስርዓት ላይ የተገኙ የሙያ ማህበራትና የፖለቲካ ድርጅቶች ተወካዮችም ይህንኑ አጉልተውታል። ፕሮፌሰር አስራት የተወለዱት ሰኔ 12 ቀን 1920 በአዲስ አበባ ከተማ ነው። 3 ዓመት እንደሞላቸው ወደ ድሬዳዋ በመሄድ የቤተ ክርስቲያን ትምህርት ሲከታተሉ የትምህርት ህይወታቸው ጀመረ በስኬት። እናም ባሳዩት ብልጫ አለቃም ነበሩ። ፈረንሳይ ትምህርት ቤት ዘመናዊ ትምህርት ለመከታተል በመሰናዳት ላይ ሳሉ ጣሊያን አገራችንን ወረረ። እናም ትምህርቱ ተቋረጠ። ከነጻነት በኋላም አያታቸው ከግዞት ሲመለሱ ትምህርታቸውን በ1934 አዲስ አበባ በተፈሪ መኮንን ትምህርት ቤት ቀጠሉ። በ1935 ባሳዩት ከፍተኛ የትምህርት ብልጫ የከፍተኛ ትምህርት አግኝተው ወደ አሌክሳንድሪያ ሄዱ። በዚያም ባሳዩት የትምህርት ብልጫ የመኝታ ክፍል ኃላፊ ሆነው ነበር። የእንግሊዝ ዩኒቨርሲቲዎች ለመግባት የሚያስችለውን የ2 ዓመት ትምህርትም በ1 ዓመት አጠናቀቁ። በእንግሊዝ ኤደንበራ ዩኒቨርሲቲ ገብተው የሕክምና ትምህርታቸውን የተከታተሉት ፕሮፌሰር አስራት ስራቸውን የጀመሩት በልዕልት ፀሐይ ሆስፒታል ሲሆን ከ5 ዓመታት አገልግሎት በኋላ እንደገና ወደ ብሪታንያ ሄደው በሮያል ኮሌጅ ኦፍ ሰርጀንስ በቀዶ ሕክምና ልዩ ትምህርት ቀስመዋል። በልዕልት ፀሐይና በጥቁር አንበሳ ሆስፒታሎች ከ30 ዓመታት በላይ በቀዶ ሐኪምነት የሰሩት ፕሮፌሰር አስራት የቀድሞው የኃይለ ሥላሴ የአሁኑ የአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ የመጀመሪያው ኢትዮጵያዊ ዲንም ነበሩ። የልዕልት ፀሐይ ሆስፒታል ዳይሬክተር በመሆንም አገልግለዋል። በሌሎች በርካታ ቦታዎችም ከማገልገላቸውም በላይ የተበረከቱላቸው ሽልማቶችም ጥቂት አይደሉም። ፕሮፌሰር አስራት በዚህ ሙያቸው ስላሳዩት ብቃት ብዙ ተነግሮላቸዋል። አስራት የሚባል ጠበል ፈልቋል ሲሉኝ ወደዚህ መጣው ብሏል አንድ በሽተኛ ዝናቸውን ሰምቶ ለሕክምና ሲገሰግስ። ዛሬ በቀብር ስነ ስርዓታቸው ላይ የተገኙ ተናጋሪዎችም ይህንን አስምረውበታል። አፍሪካም እንዲህ ያለ ሰው አላት እንዴ የሚያስብሉና የሚያስመኩ ናቸው ያሉት ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ፕሮፌሰሩ የሰራተኛ ነበሩ ሲሉ አሞካሽተዋቸዋል። የአዲስ አበባ ዩኒቨርሲቲን የሕክምና ፋክልቲ በመወከል የተናገሩት ዶክተር ግርማ መላኩም ኢትዮጵያ ውስጥ ያሉ ሐኪሞች ሁሉ በቀጥታም ይሁን በተዘዋዋሪ የፕሮፌሰር አስራት የሙያ ልጆች ናቸው ብለዋል። ስለ ፕሮፌሰር አስራት ሲነሳ የአብዛኛው ሰው አእምሮ የሚያያይዛቸው ከቀዶ ሕክምና ጋር ነው ያሉት ተወካዩ አስራት በአጠቃላይ ሕክምና ተወዳዳሪ የላቸውም ብለዋል። የኢትዮጵያ ዲሞክራሲ ኃይሎች አማራጭ ምክር ቤትና የማህር ተወካዮችም ስለ ፕሮፌሰር አስራት የፖለቲካ ህይወት የየበኩላቸውን ተናግረዋል።